ዳኒ የምራችሁ ነው? ለመጣሽ ምን ተይ፣ ችግር የለውም ሃይሚ፣ አንቺ ማስረዳት አይጠበቅብሽም። ያየሁት በቂ ነው። ብቻችሁን ጸጉራን እየደባበስክ በቃ ጨረስን እኮ። በጎረምሳሽ አስመታሽኝ አይደለ? በቃ እሱን አይደለም ፈልጊው። ዳንኤል እኔ ልውጣላት። አትወጪም፣ ቁጭ በይ። አያገባሽም። አሁን እንደፈለኩ ነው። የምርህ ነው ዳንኤል። እገልሃለሁ፣ ገብርኤልን እገልሃለሁ። እኔ ካሜራ ደቅኜ ከሱ ጋር ቪዲዮ ስሰራ ባለጌ ተባልኩኝ። ውሻ ተረጋጊ። ልትከሰከስ አይደለ? እኔ ላይ ልትከሰከስ አይደለ? ለምን ስንት ነገር አድርጌልህ ሶሲ ስርዓትሽን ያዢ። ልክስክስ ውሻ። ሃይ፣ እንዴት ናችሁ? ደህና ናችሁ ወይ? አውቃለሁ እንደጠፋው። ዛሬ በራሴ ቻናል ላይ መጣሁት። ምክንያቱም ያው የተከሰተውን ነገር አይታችኋል። ከዳኒም ጋር ቢሆን ዳኒና ብሩኬ እንደዛ ሲጣሉ ምናምን ለኔ ማመን ከብዶኝ ነበር ቱ ቢሆንስ። ግን ይሁን አለ አይደለ ከዳንኤል ጋር እንደዚህ እንኳን ለአንድ ሳምንት ይቅርና እውነት ጌታን 2 ቀን እንኳን ተዘጋግተን አናቅምና ስደውልለት ምናምን ብሎክ አድርጎኛል ምናምን በሌላም ቁጥር ምናምን ስሞክርለት አንስቶ ይዘጋብኛል ምናምን። እሺ ብዬ ተረድቼው ችግር የለውም ይሁን ምናምን ነገር ብዬ ተረድቼው ነበረ እና ይቅርታ አላቅም መድፈር አይሆንብኝ። ዛሬ ቤቱ ሊሄድ ነው እና እናንተም በቃ አንቺ አትጠይቂው ምናምን ስላላችሁኝ አብረን ጠይቀው ብዬ ነው። እኔ የምር ናፍቆኛል። አንድ ሳምንት ለኔ በጣም ብዙ ነገር ነው። የምሬን ነው የምላችሁ። እኔ ዩቲዩብ ላይ ወጥቼ እንደምስቀው አይደለም፣ የምር ይሰማኛል እምላችሁ። ሳላስብ ቀርቻ አይደለም። ስለ ዳንኤል ብዙ ጊዜ አስባለሁ፣ ግን ያው አለመመቻቸት ሆኖ ነው ያለው ነገር። እሱ እስከሚረጋጋ ልጠብቀው ብዬ ነው። ምክንያቱም መሀል ላይ የሆነ ነገር ቢናገረኝ ወይ ብናገረው የምንቀያየምበት ነገር ቀን ስለሚያልፍ እማያልፍ ጠባሳ ደግሞ እንዲሆን አልፈልግም። ለዛ ነው እኔና ዳኒ ማለት ነው ጌታ እንደዚህ እንደምታዩን አይደለም። 4 አመት 5 አመት ጓደኛዬ የነበረው ማለት ያም ከኔ በፊት የእህቴ ጓደኛ ነበረ ምናምን ነገር። የእህቴ ጓደኛ ስላችሁ ኖርማል ጓደኛ በቲክቶክ የተዋወቁ። ከዛ በኋላ ከኔ ጋር ተግባብተን ለ2 አመት ምናምን አብረን ጓደኝነት ኖርማል ሆነን ከዛ በኋላ ሪሌሽንሺፕ ውስጥ ከገባን 2 አመት ሆነን ማለት ነው። ያ ሁላ ጊዜ ሲያልፍ ቀላል አልነበረም። ጌታን በጣም በብዙ ጣውረድ እሱ ብዙ ጥፋት ሲያጠፋ እኔ ብዙ ጥፋት ሳጠፋ እየተመካከርን አንቺ ትብሽ አንተ ትብስ እየተባባልን ነበር። እኔ ሃይሚና ብሩኬንም ለማጣላት አስቤ አንድ ቀን አላቅም። ሁሉም ሰው እኔ ላይ ፈረደ። እኔም እንደማረግ አላቅም። ሁሉም ሰው እኔ ላይ ነው እየፈረደ ያለው እምላችሁ። ላይክ ምንም ላረግ አልችልም ከዚህ በላይ የምሬን ነው። ሃይሚንም ቢሆን ቴክስት እየጻፍኩላት ነው አሁንም እንዲታረቁ፣ ለብሩኬም ቢሆን ግን ታውቃላችሁ ያለውን የሰው ልጅ ንዴት አለ ምን አለ። ለዛ ብለን ነው እስከሚረጋጋ እና አላቅም ዳኒን በምን አይነት ሁኔታ ላገኘው እንደምችል ቪዲዮውን እያየሁት ልቤ በጣም ነበር የተሰበረው። ጌታን ዳንኤልን እኔ አንድ ቀን እንደዚህ ተጎድቶ አይቼው አላቅም። ፕላስ ደግሞ ሲታመም ራሱ ስራ አይቀርም። በጣም ስራ ወዳድ ነበርና እኔ እንጃ ምን እንደምላችሁ የምሬን ነው። በጣም ነበር የተሰማኝ ዳኒን በእንደዚህ አይነት ሁኔታ ማየት ማለት ነው። እና ይቅርታ እና አላቅም አብረን እንሂድ እንየው ምን እንደሚለኝ አላቅም። ማየት እንደማይፈልግ ነግሮኛል። ከአንዴም ስንቴ ብሎክም አድርጎኛል። አንደርስታንዲንግ ለመሆን ሞክሬያለሁ እስካሁን ግን እየተሳካልኝ አይመስለኝም። በቃ አልቻልኩም። በአጭር አማርኛ አልቻልኩም። ናፍቆኛል። ፕላስ ደግሞ አሞታል። ሄጄ ማየት ፈልጋለሁ። እንዴት ነህ ብዬ ከጎኑ መሆን ፈልጋለሁ። የምሬን ነው። የኔ የምለው ሰው ስለሆነ አብሬው መሆን ፈልጋለሁ። የዛኔ ብሩኬ እንደዛ መቶት ምናምን ነገር የምር ተሰምቶኝ ነበር። ግን በቃ ምንም ማድረግ አልቻልኩም። ምላችሁ ከዳኒም ጋር ለማውራት ስሞክር ነገሮችን ለመፍታት ስሞክር ያለ ስሜ ስም ሰጥቶኝ ነበርና እኔም ንዴት ላይ ነበርኩኝና ይሁን እንደፈለክ ነበር ያልኩት። ከዛ ግን ድጋሚ ሰው ብሩኬ ሜዶ ሲጮህበት የምር ተሰማኝ። ይሄን ያልማ ጨካኝ አይደለሁም። ምንም ቢሆን አብረን ብዙ ነገር አሳልፈናል። እኔና ብሩኬ ያለን ቅርበት አለ፣ ወንድምና የእህት ቅርበት፣ ሌላ የዘለለ ነገር አልነበረንም። ዳኒ አሁንም ብሎክ ቢያረጋኝ ምንም ነገር ብዙ ነገር ቢናገረኝ እኔ ከኔ ባስ እኔ ዝቅ ልበል
ችግር የለውም እኔ ልጎዳ ብዬ ነው ዛሬ ይቅርታ ልጠይቀው እና እሱን ማየት ስለምፈልግ አይኑን ማየት ስለምፈልግ ምክንያቱም እኔ ዳኒ እንደዚህ ሆኖ አይቼው አላውቅም። እንደነገርኳችሁ ነው ታሞ ስራ የሚቀርፍ አይደለም። በጣም ስራ የሚወድ ሰው ነው። ተጫዋች ነው። ዳኒን በእንደዚህ አይነት መልኩ ማየት ለኔ በጣም ነው የሚያመው። ግን አላውቅም የምር እኔ ምን እንደምላችሁ አላውቅም። እዚህ ጋር እንዳለ ያለኝን ስሜት ማውጣት አልችልም። ምክንያቱም እኔ እንደዚህ ነኝ። ሁልጊዜ ማውራት የምችል አይነት ሰው አይደለሁም። መግለጽ አልችልም የምፈልገውን ነገር። ዳኒ ይረዳኛል ብዬ ነበር፣ ዳኒም አልተረዳኝም። በመሀል በተፈጠረው ክስተት ምናምን ነገር ብዙ ነገር ይባስ ጋፕ እንዲኖር አደረገ። ዳኒ ለብዙ ነገር እኔ አላቅም ብቻ እግዚአብሔርን እኔም እንደምል አላቅም። ላናግረውም ስሞክር በቃ ላይክ አንቺ ብሩክ እንዳይጎዳ ነው ብሩክ ከተከሰሰ ብሩክ የሆነ ነገር ስለሚሆን ስለ ብሩክ ስለምታስቢ ነው ይለኛል። እኔ ለዳኒ ነው የማስበው። ምንም እንደዛ ቢመታ እኛ ያመጣነው ጣጣ ስለሆነ እኔ ዝቅ ብዬ ይቅርታ እየጠየቅኩት ነበር። ግን ይሄን ያህል ብሎክ የሚያስደርግ ነገር የሰራሁት ነገር ትዝ አይለኝም ነበር። ግን በጣም አላቅም። ዛሬም ቢሆን እዚህ የመጣሁት የተናገረኝንም ይናገረኝ ቢሰድበኝም ችግር የለውም ራሴን ዝቅ አድርጌያለሁ። ኦልሬዲ አንዴ የበለጠ ዝቅ ላድርግ ብዬ ዳኒ ቤቱ ልሄድ ነው እና ድፍረት ሊመስል ይችላል። ስልክ ሳያነሳልኝ ቀርቶ ቤቱ ዘው ብዬ መግባት አልፈልግም። ግን ያው የኔና የሱን ግንኙነት ቤተሰብ የሚያውቀው ስለሆነ ያው እንግዲህ ለታናሽ እህቱ ደውዬላት ምናምን ወይ እሄዳለሁ። ምንም ቢሆን የኔና የዳኒን ግንኙነት ቤተሰብ ቢያውቀው ዘው ብዬ ቤታቸው መሄድ አልፈልግም። ንቀት ነው፣ ድፍረት ነው። እኔ እንደዛ አላደኩም። ሰው አከብራለሁ። ዳኒንም ደውዬ ላናግረው የፈለኩበት ምክንያት የነበረው ዘው ብዬ ቤቱ ከመሄዴ በፊት ላግኘው አስፈቅጆ ቤት መጥቼ ልጠይቅህ ልለው ነበረ። ምክንያቱም ያው ድፍረት ነው። ግን እሱም ስልክ ስለማያነሳልኝ ደግሞ ብሩኬም እንደዛ ሲናገረው የምር ከአቅሜ በላይ ሆነ። የምር ዳኒን እኔ እንደዛ አይቼው አላውቅም። እኔ ዳኒ ሁልጊዜ ከፍቶኛል ራሱ ስለው የሚያስቀኝ ሰው ነውና ዛሬ ተጎድቶ እሱ እንደዚህ ሶፋ ላይ ቁጭ ብሎ ምናምን ነገር ፊቱ እንደዚህ ሆኖ ምናምን ነገር ሰው የምር ልቤ ተሰበረና ድፍረትም ቢሆን ይሁን ብዬ ለታናሽ እህቱ ደውዬላት ለይድሎና እኔና ዳኒ የዛሬ ብቻ አይደለም ማለት ብዙ ነገር ያሰብን ሰዎች ነን። ትዳር ያሰብን ሰዎች ነን። ብዙ ፊውቸር አብረን ያሰብን ሰዎች ነን እና እህቱም ጋር ለመደወል የተገደድኩት ድፍረት እንዳይሆንብኝ ነው። ምክንያቱም እንደነገርኳችሁ ነው እኔና ዳኒ ብዙ ፊውቸር አብረን ያሰብን ሰዎች ነን እና በአንዴ እንደዚህ ነገሮች እንዲያልቁ አልፈልግም። ብዙ ነገሬን አጥቼበታለሁ። ብዙ ነገሩን አጥቶብኛል። ብቻ አብረን እንሂድ። ጥሩልኝ ያንን ሰው መድኃኒት ቀማሚ ይገኝ እንደሆነ ልቤን አስተማሚ ይቀሰቅሰኛል። ናፍቆት ተሰቃየው ባልበላም ጠግባለው ገላይንህን ካየው መምጣት ያልተመቸው እኔ ስንገላታ ይላክልኝ መውደድ የፍቅር ጠብታ ሌላ አይደለም ሌላ የሚማታ መብረቅ አይን ካይን ሲጋጭ ልብ የሚሰነጠቅ ሌላ አይደለም ሌላ ዳኒ ሱሲ የምራችሁ ነው? የምር ነው ዳንኤል? ምን ነው ብሎክ ሊስት ውስጥ ምናምን ያስገባኝ ያሁላ ምናምን ያልከው ከሃይሚ ጋር አሁን በምን ትዛለሽ? አሁን ማን ለመጣሽ? ምን ነው እየቀለድክ ነው? አይ ለመጣሽ አትበላት። እኔ ስለመጣሽ ደስ ብሎኛል። በዚህ አጋጣሚ እኔ ችግር የለውም ሃይሚ፣ አንቺ ማስረዳት አይጠበቅብሽም። ያየሁት በቂ ነው ማለት ለመጣሽ ሲከለክኝ አይደለም። አልገባ ኮንተንት ላይ ናችሁ። ሰው አለ፣ ሌላ ሰው አለ። ሰው እኮ የለም።
ብቻችሁን ጸጉሯን እየደባበስክ እኔ ዳንኤል አሞታል፣ እኔ በፈጠርኩት ችግር ታሟል ብዬ ተጸጽቼ ስልክ አላነሳ ስትለኝ ለናኒ ደውዬ መጣሁ። አንተ ምክንያት አለ። ጭራሽ እኔ ነኝ ጥፋተኛው። አውቲኝ ታሞ ስለነበር ጠይቀው ነው የመጣሁት። ምንድን ነው የምትያውን? ቃውን አገውን ትንሽ አልገባኝ። ዳንኤል እግዚአብሔርን እኔ እንደዚህ አልጠብቅም። እውነት የምሬን ነው የምልህ። ልቤን ነው የሰበርከው ገብርኤልን እኮ። ምንድን ነው ያደረኩት ነገር ንገሪኝ። ምንድን ነው ያደረኩት? ምን ጨረስን አይደለ? ካሜራ ካለ ንገረኝ። ለኮንተንት ነው ጸጉሯን የነካካሁት በለኝ፣ ችግር የለውም አምናለሁ። ለምንድን ነው ካሜራ የተሸመጨው? ና አንዱ ጠጋ በል ነገር አለ። ኧረ እባክህ የምራት ፈት እኔ ልውጣላችሁ። አትወጪም ገብርኤልን አትወጪም። ቁጭ በይ። እኔ ልውጣ? ምን ማለት ነው ዳኒ? ስነ ስርዓት ነው እንጂ እንዴ እኔ ነኝ መውጣት ያለብኝ። አትወጪም። ቁጭ በይ። ቁጭ በል። ሶሲ ምን ሆነሽ ነው? ችግር የለውም ቁጭ በል። እስኪ ተረጋጊ ሶሲ በእናትሽ። ጉዳችሁን ዓለም ይመልከት። አስጠፋኝ። ፕራይቬት በቃ ተዋት። መቅረጽ ነው አይፈለግሽ። ምንም አዲስ ነገር የለም። በቃ እኔ ልጠይቀው ነው የመጣሁት። ሃይሚ ብዙ ነገር ያልሽኝ ለዚህ ነው። ምን አልኩሽ? እኔ ሄደሽ አናግሪው ያልሽው ለዚህ ነው። ከሱ ጋር ሲጀመር አንተ ኢንቴንሽን ሌላ ነው። ኢንቴንሽን ሌላ ነው። የምትወሪ ከሆነ ከኔ ጋር አውሪ። ናምታኛ ተደረብክ ዛሬ ተደረብክ፣ ነገ ትሳደባለህ። ታሚስ ጠይቂኝ ነበርኩሽ እሷ ነች። አሁንም ቢሆን ማለት ነው። ምን ስልክህን አነሳ እንዴ? አነሳ። በቃ ጨረስን እኮ። በጎረምሳሽ አስመታሽኝ አይደለ? በቃ እሱን አይደለም የምፈልጊው ዳንኤል። እኔ ልውጣላችሁ። አትወጪም። ቁጭ በል። የኔ ዳኒ በእናትህ እንዴ ምን ሆነ? አያገባሽም። አሁን እንደፈለኩ የምርህን ነው ዳንኤል። እገልሃለሁ፣ ገብርኤልን እገልሃለሁ። ጎበዝ ሶሲ አታስጨንቂ። ቢኒያሚን በእናትሽ ጨነቀሽ ነው። በእናትሽ እንደነቀላቁም የምርስ ተጨነቀች። በጣም ያ ነገር ሲገባሽ ነው። ይኸው ሶስና ነች ባለጌዋ። እኔ ካሜራ ደቅኜ ከሱ ጋር ቪዲዮ ስሰራ ባለጌ ተባልኩኝ። አንተ ግን ብቻህን ቁጭ ብለህ ቤትህ አምጥተሃል። ዳንኤል እኔን እኮ በሁለተኛ ዓመት እኮ ነው እዚህ ቤት ያመጣኸኝ። ዳንኤል አይደለም ታዩ አትፈትሽ። የምር ስርዓትሽ ነው ጂሱስ። ዳንኤል እኔን እኮ እዚህ ቤት ለማምጣት እኮ 2 ዓመት ነው የፈጀብህ። 2 ዓመት እኮ ነው የፈጀብህ። ነገር የለም እኮ እኔ ልጠይቅህ እንደ የመጣሁት በቃ አስረዳት። በዚህ ቤት ልጠይቅህ መጣች እንዴ? ሳትናገሪ ምሳቲ ሰው ቤት ዘው ብለሽ ትገቢያለሽ እንዴ? ለቀልድ የምትቀልጂው ሰው ቤት እንዴ? ዛሬ ሰው ቤት ሆነ። ዛሬ ሰው ቤት ሆነ። ሶስና ጤነኛ አይደለችም። ሶስና ዝም በል። በሰራው ስራ ነው አያገባኝም ያልኩት። ደፋር ዝም በል። ያረካትን ታውቃለህ። እኔ ካሜራ ደቅኝ ይሄን ሁላ ዘመን ስሰራ ቪዲዮ ባለጌ ተባልኩኝ። እኔ ባለጌ ተባልኩኝ። ትክክል የሰራሽው ጋር ዳንኤል፣ እኔ እኮ ይቅርታ ልጠይቅ ሞከርኩ፣ ለመንኩ፣ ተለማመጥኩ፣ ደወልኩ ብሎ ታረከኝ። በቃ በቃ ገብቶሻል አይደል? አልፈልግም መውጣት ትችያለሽ እኮ ያልኩሽ። አንተ አጠሪ የመጣሽ ማንም የጠራሽ ነገር የለም። እኔ አስታሚኝ ያልኩሽ ነገር የለም። አስታሚኝ ያልከው ነገር የለም አይደለ? ውሻ ተረጋጊ። ልትልከሰከስ አይደለ? እኔ ላይ ልትልከሰከስ አይደለ? እኔ ላይ ልትልከሰከስ አይደለ? ዳንኤል ሶሲ የምር ስራሽ ነው። ምን ልትሆን ነው ግን? እሺ ሶሲ ምን ሶስና አይደለች ባለጌ እዚህ ጋር ተረጋጊ። መጀመሪያ ልጠይቂው መጣሽ አይደለ? ሃይሚ አናግሪው ብለሽ ለምነሽኛል። እኔ ልኝሻለሁኝ ማንያችሁ ምን አትጥራት ስላልኳት ብቻዋን መጣች። በቃ አትጥራት ስላልኳት ብሩክንም አንቺንም ስለማልፈልጋችሁ አትጥራት አልኳት። ብቻዋን ልጠይቀኝ መጣች። ልታስታመኝ የመጣችሁ እሷ ነች። ለምን መጣሽ? ቤት መምጣት የለባትም። መብቷ እኮ ነው። አቤት መብቷ እኮ ነው። ቤት መብቷ ነች። እኔ መብት አይደለም። በጣም ዳኒ መጫወት ጀምረሃል። በጣም ቀልድ አብዝተሃል። ቀልድ ታት አዎ ታያት አልኳት። ምን አገባሽ?
እኔ እስከዛሬ በእናትሽ የሚያስጠላ ነገር አታራምሽ። የምር ዲስሪስፔክት አታርጊ። ቤቴ መጥተሽ ዲስሪስፔክት አታርጊ። ዲስሪስፔክት ማድረጌ ነው እንደ ገረመህ? ምንድነው ምን ይፈጠር ነው የምትይው? ቆይ በጣም ባለጌ ነህ እኮ። ምን ይፈጠር ነው የምትይው? ሻውና አጋሚ ጋይሽ ምን ይፈጠር ወይኔ ምን ሆነሽ ነው እንዴ? ምንም የተፈጠረ ነገር የለም። ልጠይቀው የመጣሁት አመጣጣይ እኔ ስገባ አደነጋገጣችሁ፣ አነሳሳችሁ ለምን ነው ያልጠበቅንሽ? አልጠበቅንሽ ማለት ለምታልሽ ቢጠብቂያለሽ በጣም ብረሽናል። ለሷ ላይ የሚመጣው ብረሽታል። ለተነግሬያታለሁ። አልነገረችኝም። እኔ ለቤተሰብ ክብር ስላለኝ ተናግሬ ነው የመጣሁት እንጂ አንተ እንዳልከው ታልከስክሽ አይደለም። እሺ አንተ እንዳልከው ዲስሪስፔክት ኖሮኝ አይደለም። እኔ ይሄን ሁላ ዘመን ስንት ነገር አድርጌልህ ሶሲ ስርዓትሽን ያዥ። ሶሲ ያምርት አንተ እኔ ላይ ዳኒ ቆጣለሁ ገና አይመስልሽልኝ? በእናትሽ መውጣት ነው አይደለ? አንተ ጋር ተጣጣለሁ። ሶሲ ስርዓት ያዥ። ሴት ላይ ካሁን በኋላ ማለት ነው። ካሁን በኋላ አይደለም ሶስና ብለህ ልጠራኝ ይቅርና ልቀቂኝ። አንቺ እኔ እወጣላችኋለሁ። አሁን በስርዓት ተረጋግጣችሁ አልፈልግም። ቁጭ በይ። ምንድነው የተለየ ነገር ያላት መስልሽልኝ? ተይ በቃ ሃይሚ እግዚአብሔርን ተይ። እኔ የምር ጥፋት አጥፍቻለሁ ብዬ አክብሬ መጣ። ትሰሚያለሽ? እኔ ከብሩኬ ጋር ሳይሽ እንደዚህ አልበጠበጥኩኝ። ምን ሆነሽ ነው አንቺ? ዕቃ እየተባበርሽ እየተማተሽ ነው። ክብሬ ኖርሽ ለሰ የኔ ሜዳኔ ለዳንሽ አንድ አይነት ነው። ምን የተለየ ነገር አለው? አንቺና ብሩክ ብቻችሁን ባዶ ሩም ውስጥ ነው ስትሰሩ የነበረው ቪዲዮ። አንድ አይነት አይደለም ትላለች እንዴ? በካሜራ ገባህ አይደለ? ያ ካሜራ ይዘሻላንሽ። በቃ እኔ ነኝ ያመጣሁት ማለት እናንተ ግን ብቻችሁ ነበር። አም ሶሪ በጠበጥኳችሁ አይደለ? አም ሪሊ ሶሪ። ቢዝነሳችሁን መጨረስ ትችላላችሁ። ስለ ቢዝነስ ነው የምትወሩ። አንቺ የምትወሪበት መንገድ አስተካክል። እሺ ስርዓትሽ ነው ማለት ነገር አታውቂ። ሪሊ ሃይሚ እንደዚህ አይነት ነገር የሌላት ስርዓት። እሺ ስርዓትሽ ነው። እሺ ከኔ ጋር የምትወሪ ከሆነ በስርዓት ከኔ ጋር ያወራን ናውራኝ ከሃይሚ ጋር አታውሪ። ናውራኝ ውጣና ካለበት ውጣና ናውራ። ከኔ ጋር ጸባ ምንድነው? ለምንድነው የምትወጡት ከኛ ህይወት? በቃ የራሳችሁ ጉዳይ። ከኛ ህይወት እኮ ከኛ ህይወት ሶሲ በእናትሽ ሶሲ ስርዓትሽን ያዥ። ሌላ ነገር ከኛ ህይወት ከእናንተ ህይወት ከኛ ህይወት በጠበጥኳችሁ። ወይኔ ጉዴ ከብሩ ጋር እንዴት ነው አክሰስ ታርገ የነበረው? የኔ ቆንጆ አልካት ምናምን የኔ ቆንጆ አልካት እላታለሁ። ምን አገባሽ አንተ? ይኸው ሌላ ነገር አንተ ዳንኤል ይኸው ሶሲ ይኸው የምር ማለት ነው። ጠርሙስ የሰባበርሽ ነው። እሰብራለሁ ገና አንተ እሰብራለሁ። አክብሬ ነበር የመጣሁት። ልክስክስ ልጠይቀኝ መምጣት ምን አገባሽ እንዴ? ከዚህ በኋላ ማለት ጉድጓድ መግባት ትችላለህ። ገባህ አይደለ? አይደለም መደብደብ እንደፈለክ መሆን ትችላለህ። አልቅሺ በደንብ ጎበዝ ሶሲ። ለምን ነው በስነ ስርዓት ማናወራው? አልቅሺ። ምን ይፈጠር? ዳንኤል ምን ይፈጠር? ዳንኤል ስማኝ፣ አለቅ አሳያለሁ። እሺ የፈለግሽው ማለት ትችያለሽ። የኔ ቆንጆ ማለት የደበረሽ ቆንጆ ስለሆነች እኔ ቆንጆ አልኳት። መብት እኮ ነው። የሌላትን ስም ለመስጠት አትሞክሪ። የኔ ቆንጆ ከደበረሽ ውሻ ና